የብልጽግና መንግስት የሚጠቀምበት የዳቦና ሰርከስ ፖለቲካዊ ስልት ምንድነው? ኢትዮጵያ ውስጥ የኑሮ ውድነቱ ሰማይ ነክቶ የብር የመግዛት አቅም ወርዶ በአብዛኛው የሀገሪቱ ክፍል ፖለቲካ ለመረጋጋት ውስጥ ያለ አብዛኛው ዜጋ ግን ትኩረቱን በየሶሻል ሚዲያው ታፕታብና አንበሳ ላይ እንቅልፍ አጥቶ የሚያድረው በአጋጣሚ የተፈጠረ ነገር ይመስላችኋል? ነገሩ ፈጽሞ አጋጣሚ ወይንም ዘመኑ ያመጣው ብቻ አይደለም። የ21ኛው ክፍለ ዘመን የዳቦና ሰርከስ ስትራቴጂ እንጂ። ዛሬ መንግስትና የሀገራት መሪዎች ወጣቱ ትውልድ ስለ ሀገሩ ጣፋንታ እንዳያስብ አእምሮውን በዲጂታል ማደንዘዣ እንዴት ጠፍረው እንደሚገዙት በተጨባጭ መረጃ አብረን እንፈትሻለን። 2000 ዓመታት በፊት የሮማን ኢምፓየር ዜጎች በግዛቷ የፖለቲካ የኢኮኖሚና ማህበራዊ ጉዳዮች ላይ ንቁ ተሳትፎ ያደርጉ ነበር። ታዲያ ኦጉስቶስ ቄሳር የተባለ አምባገነን ንጉሠ ነገሥት ወደ ስልጣን ከመጣ በኋላ ይህን የህዝቡን ንቁ ተሳትፎ ለመቀልበስና እሱ በፈለገው መንገድ ኢምፓየሯን ለመምራት ወጣቱ እንዳያምጽ፣ የመብት ጥያቄ እንዳያነሳ የዳቦና ሰርከስ ስትራቴጂ የሚል እስካሁን ድረስ በብዙ ታዳጊ ሀገራት የፖለቲካ መሪዎች ጥቅም ላይ የሚውል ፍልስፍና በመንደፍ ለስልጣኑ ማራዘሚያ ተጠቀመበት። በወቅቱ በሮማ ግዛት ውስጥ ከፍተኛ ቁጥር ያለው ድሃና በጦርነት የተፈናቀለ ህዝብ ነበረ። ይህ ህዝብ አንድነት ከተነሳ መንግስትን የመገልበጥ አቅም ነበረው። ይህን የተረዳው ቄሳር ለከተማው ድሃ ህዝብ በቅናሽ ዋጋ ዳቦና ስንዴ በማቅረብ ህዝቡ የዕለት ጉርሱን የመፈለግ ጥገኝነት ላይ እንዲወድቅና ታላላቅ የፖለቲካና የመብት ጥያቄዎች ቢያነሳ ዳቦዬ ቢቋረጥስ የሚል ስጋት ውስጥ እንዲገባ አደረገው። ሁለተኛው ስልት ደግሞ በዳቦ ሆዱን የሞላ ህዝብ ስራ ፈቶ ሲቀመጥ ማሰብና ማሴር ይጀምራል። ስለዚህም አእምሮ ሌላ ቦታ እንዲጠመድ አስፈለገ። ከዚያም መንግስት የግላዲያቶሮችን ውድድር የሚያካሂዱ እስከ 50,000 ሰዎች የሚይዙ ኮሎሲየም የተባሉ ሜዳዎችንና እስከ 250,000 ሰዎችን የሚይዙ ሰርከስ ማክሲመስ የመሳሰሉ ግዙፍ ስቴዲየሞችን አስገነባ። ከዚያም በእነዚህ ስታዲየሞች ውስጥ የሚካሄዱ የግላዲያተሮችና ባሪያዎች የእርስ በርስ የሞት ፍልሚያ፣ ሰዎችን ከነብሮችና አንበሶች ጋር የሚያፋልሙ ትርኢቶችና ለበርካታ ቀናት የሚቆዩ ታላላቅ ፌስቲቫሎች በህዝቡ በነጻ ይቀርቡ ነበረ። ታዲያ ህዝቡ በስቴዲየም ውስጥ በሚፈሰው ደም፣ በጭብጨባና በደስታ ዶፓሚኑ ሲንቀሳቀስ በውስጡ ያለውን የፖለቲካ ቁጣና ብሶት እዚያው እንዲተነፍስ ያደርገዋል። ስለ መንግስት ሙስና፣ የፖለቲካ ውሳኔ፣ ስለ ሰላምና እድገት፣ ስለ መብት ጥያቄ የሚያነሳበት ሰዓት አይኖረውም። ወይም የዕለት ጉርሴን ባጣስ የሚል ስጋት ውስጥ ይወድቃል። ነገር ግን ጊዜው ቢዘገይም ለረጅም ዓመታት በኋላ ሮማን ኢምፓየር ከመፍረካከስ አልዳነችም። ታዲያ ዛሬስ በዘመናችን እንደ ብልጽግና ፓርቲ ያሉ የታዳጊ ሀገራት መንግስታት ይህን ዘዴ እንዴት እየተጠቀሙበት ይገኛሉ? አሁን ላይ ኢትዮጵያ ውስጥ የኢኮኖሚ አለመረጋጋትና የኑሮ ውድነቱ አብዛኛው ማህበረሰብ ነፍስን የማሳደግ ግብ ውስጥ በገጠመበት፣ ሀገሪቱ በከፍተኛ የዕዳ ጫና በምትገኝበት፣ በአብዛኛው የሀገሪቱ ክፍል የፖለቲካ አለመረጋጋትና የጦርነት ስጋቶች በሰፈነበት፣ ጠንካራ የተቃዋሚ ፓርቲዎች በጠፉበት፣ በርካታ የሀገሪቱን የወደፊት ዕጣ ፈንታ ስጋት ላይ የሚጥሉ ጥያቄዎች በውስጡ የያዘዝ ባለባት ሀገር ችግሮቹ በቀላሉና በአጭር ጊዜ የሚፈቱ አይደሉም። ከዚህን ሀገራዊ ችግሮች ለመፍታት ረጅም ጊዜና ከፍተኛ ጥረት ይጠይቃል። ስለሆነ መንግስት ይህን ለጊዜ ወደ ጎን በመተው በአቋራጭ ሀገሪቱ ያደገችና እየበለጸገች መሆኑን ለማሳየት በዳቦ ፋንታ በአጭር ጊዜ ውስጥ ተሰርተው የሚያልቁ እና በአይን የሚታዩ የኮሪደር ልማት፣ የፓርኮችና ሪዞርቶች ግንባታ ላይ በማተኮር ህዝቡ እውነተኛውን የፖለቲካና ኢኮኖሚያዊ ጥያቄዎች እንዲረሳ፣ እንዲሁም ደግሞ በሰርከሱ ፋንታ የዲጂታል ቴክኖሎጂዎችን ግላዲያተሮች በመጠቀም ማህበራዊ ሚዲያው በትርጉም አልባ ወሬዎች፣ ስድቦችና ጭቅጭቆች፣ በታዋቂ ሰዎች ግድያ፣ በአንበሳና ዩኒቨርስ ልገሳ፣ በላይክና ፎሎወር ብዛት፣ የፍቅር ግንኙነቶችና ፍቺዎች፣ በሃይማኖታዊ ክርክሮች፣ በኳስና ስፖርት ዜናዎች እንዲሞላ በማድረግ የወጣቱን አእምሮ በማደንዘዝ ትውልዱን ከተለያዩ ሀገራዊ የፖለቲካና ማህበራዊና ኢኮኖሚያዊ ጉዳይ ውጭ ያደርገዋል። የመብት ጥያቄ እንዳያነሳና አንገቱን ደፍቶ የፈጣሪውን ስውር እጅ እየጠበቀ ለረጅም ጊዜ እንዲገዛ ያደርገዋል። ቀጣዩ ክፍል እስከምንገናኝ ሰላም። ፔጃችንን ፎሎ ማድረግ አይርሱ። ይህ ድማዛ ቲዩብ ነው።